በታልጋ ላይ ሰው አስገብተህ የምታስተኛው አንደኛ ምን ማለት ነው? ምን ማለት ነው? አስረዳኝ። ኢቭን አንተ ለሴት ልጅ ክብር አለክ አይደለ? በቃ የምናውቅህ በክብር ሴትን በሞል ምናምን ያ ክብር የት ሄደ? እኔ ላይ ሲሆን ጠፋ። ምን ማለት ነው? ክብር ኖሮ ይሄ እኮ እንደ ገበና ገበና አይተኸው እንኳን ምንም በቃ ኢቭን ቪዲዮ እንኳን አለመጫን ትችል ነበር አይደለም? እንደዛ ማድረግ ትችላለህ። ግን ደግሞ ቪዲዮውን መጫንም አለመጫንም የካሜራ ማን ስራ ነው። የተቀረጸ ቪዲዮ እንደሚጭን ታውቂያለሽ። እኔና አንቺ አላወራንም እንዳይጫንም አላልሽኝም። ትችላለህ። ገባህ አይደል? እኔ ስንት ቀን ያለቀስኩት በአንተ ምክንያት። እኔ ስንት ቀን ያለቀስኩት። አሁንም ድጋሚ ልታስለቅሰኝ ነው? አሁንም ድጋሚ ላልቅስ? እንዳለቅስ ነው የምትፈልገው አይደለም? እንዳለቅስ ነው የምትፈልገው? ላልቅስ? ምን አይደለም። ምን አይነት ነገር ነው ያደረግከው? እሺ እኔ ተሳስቻለሁ አልኩኝ አይደል? እሺ ያደረግኩት ነገር ስህተት ነው። ያንቺ ክብር እኔ አውቄ ሁሉ ነገር ነው የመረረኝ። ማርያምን ነው የምልህ። በቃ አንገሸገሸኝ። ገባህ አይደለ? ከዚህ በኋላ ስምንን ነገር ሊፈጠር ነው። እንደዚሁ ልትሆን እንደዚሁ ልንቀጥል ነው። በዚህ ከጀመርኩ አሁን አልጋ ላይ ቀጥ የራቁት ቪዲዮ ልጭና እንደዚህ ልታደርግ ነው ወይ? ምን አይነት ነገር ነው? በጣም እየተቀየርሽ ነው። እና ለፕራንክ እንደዚህ አይነት ፕራንክ ብሎ ነገር የለም። ገባህ አይደለ? እሺ ከዚህ በላይ ማርያምን ነው የምልህ። ሰላም ሰላም ውድ የክብነሽ ዩቱብ ቤተሰቦች እንዴት ናችሁ? ዳና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ዳና ነኝ። እናንተ ሰላም ናችሁ? ከሀገር ውጭም ከሀገር ውስጥም ያላችሁ የእግዚአብሔር ሰላምታ ሙልት ይባላችሁ። ዛሬ ይዤላችሁ መጣችሁት ቀደም ብላችሁ እንደሰማችሁ ማለት ነው የማርክና ቤዚ ነገር ሊያወራችሁ ነው የመጣሁት ቤተሰብ። ማርክና ቤዚ ነገር ስነግራችሁ የመጀመሪያ ቪዲዮ ሲሰማ ሲያየው በጣም ከቤዚ በላይ ደንግጬም በቃ በጣም ደንግጬ ነበር። ቤዚ እንኳን ያን ጊዜው ማርክ እንዳይሰማው ማርክ ሌላ ነገር እንዳይመስለው በጣም ጥረት ስታደርግ ነበር። አታውቅም ነበር እሷ ፕራንክ መሆኑን እና ማርክ ፕራንክ አረጋት። በዛን ላይ እኔ ግን በጣም ቅሬታ አለኝ። ምክንያቱም ሴት ልጅ ነኝ፣ እሷ ሴት ልጅ ናት በእርግጥ። ስለዚህ አሁን ሌላችሁ የፈለግኩት ማርክ አጥፍቷል፣ በጣም አጥፍቷል። ያን ቀን ራሱ በጣም አጥፍቷል። ያን ቀን አልታወቀለትም። ፕራንክ ላርግላት ብሎ እሱ ቀላል አርጎ እንዴት ቀላል አርጎ እንደያያት ራሱ እየገባኝ አይደለም። ምክንያቱም ሴት ልጅ ናት እንዴ! እንኳን ሻወር ቤት ገብታ ሴት ልጅ እንዴ! እኛ ብቻ እንዴት ለሱ ማሰብ እንዳቃተው ነው እንጂ ማርክ ጎበዝ ሰው ነው፣ ጥሩ ሰው ነው፣ ሄዋ ነው። የምረን በጣም በቃ የመጀመሪያ ቀን ቪዲዮ በለቀቀ ሰዓት ራሱ በጣም ደንግጬ ነበር። ይባስ ዛሬ ደግሞ ይሄ ነገር ሲመጣ ማርክ ምን ሆኗል? ምን ነክቶታል ነው ያልኩት። ኮሜንት ላይ ራሱ ማርክ ምን ነክቷል ምናምን ሲል ነበር። በእውነት በጣም ነው የገረመኝም ያስደነገጠኝም። ምክንያቱም ሴት ልጅ ላይ እንኳን ካሜራ እንዴት በርስ ይከፈታል? ካሜራ ደቅኖ ሴት ልጅ ክላስ ከሻወር አረበስማም አይደረግም። ማርክ አይደረግም፣ የምር አይደረግም። ከዚህ በኋላ ፕራንክ የምታደርጉት ሰዎችም ፕራንክ የምትደራረጉትም የምር አሁን በዚህ እንደዚህ ሆናለች ብዬ እኔ ጭራሹ ቅርታ ባትቀበልም ቅር ሌላትም። ግን ሰው ልጅ ምንም ቢያጠፋ ቅርታ ይባላል። ቅርታውን ተቀበዩ። ማርክ እንደሚገባው ንገሩ። ሴት ልጅ ናሽ፣ ጎበዝ። ሴት ልጅ ላይ ካሜራ ተደቅኖ አይጨማለቅም እንዴ! በጣም ነው የከፋኝ። በጣም የምረን ከፍቶኛል። ምክንያቱም እኔ ያን ጊዜ ምን እያልኩ ነው? ወይኔ ፎጣ እንዳይወርቅ በድንጋጤ ወይኔ እንዳትደንግጠው። በቃ ምጥ ያዘች ሴት አይታችሁት ከሆናችሁ በቃ እንደዚህ በቃ ስንቀጠቀጥ ነበር። ፎጣ ለቀቀች፣ በድንጋጤ ፎጣ ለቀቀች እያልኩኝ ተመስገን። እሷ ግን ጡት ማጃውን አይቼ ነበር። ጡት ማጃ አርጋለች፣ መቼም ከስርም አርጋለች ብዬ አምናለሁ። እና በጣም 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 የሚያሳዝንና በጣም በፍቅረኞች መሀል የማይደረግ ነገር ነው ማርክ ያደረገው። እሺ ልክ እንዳለችው ዛሬ ማለት ነው ያን ጊዜ ፎጣው ድርቅ እያረጋች ብትወጣ ስራቁቷን ክላሷ ነው ምን ታውቃለች። አንደኛ ደረጃ ደግሞ ቤዚ እንዴት ነው በር ሳትቆልፍ
ሻወር ቤት የገባችሁ ሰዎች ምን ትሉታላችሁ? እንኳን ምንድነው ሆቴል ነው መቼስ ያዘችው አይደለ ይመስለኛል። እንኳን ሆቴል ክላሴ የራሴ ክላሴ ራሱ እንዴት ነው በር ሳልዘጋ እኔ ሽንት ቤት የሚገብቼ ታጥቤ የሚወጣው? በፍጹም አላደርገውም። አሁን ከኔ ጋር አብሮ ልጆች አሉ። እነሱ ገቡ አልገቡ እኔ ሻወር ቤት ከገባው ክላስ ዘግቼ ነው ቆልፌ ነው የሚገባው። በቃ እኔ ሻወርን እስከምጨርስ ድረስ እነሱ ይቆዩ ያሉበት። እንዴ እሷ ራሱ ያን ጊዜ ስህተት አለባት። ብቻ ማርክ ብቻ አይደለም እንዴ ሆቴል ውስጥ እንዴት ነው በር ሳትቆልፍ ምንድነው እሱ ሽንት ቤት የገባችው? ኦኬ እዛም ይሄም ሆኖ ማርክ ተሳስቷል። በዚሁ ይቀጥል አይባልም። አንድ ሰው አጥፍቷል። ያው በቃ አልፏል። ያ ጥፋቱም አልፏል። ያ ቀኑም አልፏል። ያ ቪዲዮም ታይቷል። ቪዲዮ ይጥፋ ስትል ነበር ዛሬ። ታው ባይጠፋም ባይነኛ እኔ ያው የሚያልፍ ነገር አልፏል። ቪዲዮ እያጠፉ ምናምን ምን ጭንቅንቅ ውስጥ ለምን ይገባል? ያው እግዚአብሔር ይመስገን ያን ቀን ዳና ሆነሻል። ችግር የለም። ፎጣ ማንኛውም ሚዲያ ላይ ያየን ነው። ፎጣ ለብሶ ከሻወር ሲወጣ ችግር የለም። ተመስገን። እኔ እንኳን ፎጣውን አለቃቅሽም ነው። እኔ ፎጣውን ብትለቂ አብጄ ነበር። አንቺ እያለሽ እኔ አብጄ ነበር። እንግዲህ ተመስገን ተርፈሻል። እና ያስተረፈሽን አምላክሽን እያመሰገንሽ ማለት ይቅር ብትዩ ይሄን ልደፍታችኋል፣ ይሄን ጥራችኋል። እቺ ተንከሰስ የሆነች ፕራንክ እናንተን ጉድ አትስራ። የምንረን በዚህ የኔ ቆንጆ በጣም አስተዋይና ጎበዝ ነሽ። ደግሞ ተረጋጊ። ለትንሽ ነገሮች ማረጋጋት ያስፈልጋል። ቤተሰብ ንገሯት አላችሁ የምታወሩት። በዚህም በጣም ነው የሚወዳት። ደጋፊው ነኝ። የማርክም ደጋፊ ነኝ። ቤዚንም ደጋፊ ነኝ። በጣም ነው የሚወዳቸው። በጣም ነው ደስ የሚሉኝ። እኔ ተረጋጉ ሰዎች ነበሩ። ያው ቀን ያሳስታልና ተሳስቷል። ማርክ ጥሩ ሰው ነው። ሰውን አይነካም፣ ምንም አይለውም። በቃ ዝም ብሎ ከማውጣት ካለው አጠገቡ ካለው ሰው ጋር ተጫውቶ ከማለፍ በስተቀር እኔ እንጃ። እኔ ማርክን ማየት ከጀመርኩ ድሮ የትንቢ ላይ ነው እና ከዛ ቀን ጀምሮ ማርክ ከመሳቅና ከማሳቅ ውጪ ሌላ ነገር ንዝንዝ የለውም። ጥጋ ያወራም አይታየም። ይውኝ የማይል ሰው ነው ማለት ዛሬ እንደዚህ ሊሆን ብሎ ብርቅ ማያደርገው ሰው ነው። ተረጋጋ ዝም ያለ ሰው ነው። ብቻ እኔ እንደዚህ ነው የሚረዳው ማርክን። እና ቢዝዬ ብትረጂው ተረጋጉ። ያው በቃ አልፏልና ተረጋግታችሁ ይሄን ነገር ፍቱት። እሺ ዛሬው ማለት ይቅርታ ሊጠይቅሽ ምናምን ተዘጋጅቶ ብዙ ጉዞ ነበሩ። ደስ የሚሉት ነገሮች አስተካክሎ ፍቅር የሚጠይቅ ማለት በቃ ፍቅር ጠይቆ ጨርሷል። እንግዲህ በቃ ያላ የሆነ ነገር የተዘጋጀ ይመስል በቃ በጣም በጉጉት ሲጠብቅሽ ነበር። ምን አይነት ፈገግታ ነበረው ስትመጪ። የምር በጣም ሲጓጋ ነበር። ፈገግታው በጣም ደስ ይል ነበር። እና ይሄንን አሳዝነሽው አልቅሶ ምናምን ወንድ ልጅ ደግሞ እንደዚህ ማርክ ሲከፋው በስማምኔ ዛሬ ሲያለቅስ እንደዚህ በደንብ ጠጋ አርጎ ታየው ዛሬ ነው። እና በዚዬ የኔ ቾኮሌት የማርክ ቾኮሌት የኔ እህት ተራጅለት በቃ ተሳስቷል እና አልፏልም ተሳስቷልም። ያ ነገር እኮ አልፏል። መልሰን ያን ቦታ እንዘጋለን ብትሉ እኮ አይዘጋም። በቃ አልፏል። ያለፈው ነገር ደግሞ ተመልሶ ማይመጣ ታውቃላችሁ። አንቺም ደጋግመሽ ታወሪያለሽ። ላለፈው ነገር ጊዜ እንደሌለብሽም ትናገሪ ነበር እና ተራጂው ቤተሰብ የማርክ የቤዚ ፋሚሊዎች አድርሷት በእናታችሁ። ያው ለትንሽ ነገር ብሎ ትልቅ ደረጃ የሚደርሱ ሰዎች ለዚህ ነገር ብሎ ውስጣቸው ቅራሽ ነገር አያስገቡ፣ ቅሬታ አይግባባቸው። ማለትም ያው ብቻ አላቆም ማርክ እንዴት እንዳሰበ አላቅም እንጂ ይሄ ነገር በጣም ከባድ ነው። እንኳን ሌላ ወንድ ሩሟ ማስገባት እራሱ መግባት እራሱ በጣም ይደብራል።
እንኳን ሌላ ሰው ማስገባት አንደኛ አስተኝቷል፣ ሁለተኛ ካሜራ ቁጭ ብሏል። የምሬን በጣም ነው